አባቱ እንደሚያምር የት ነው ያየሽው? ያየሁትማ ህይወቴ ክብሬ መሰረቴ ሀብቴና ንብረቴ በያንቺ ጉደኛ ነይ ልጅነቴ መቼም አልረሳህም እስከ ዕለተ ሞቴ መነሻ ያንተ ነህ ለአሁን እኔነት ይውዛጋልዱ እንዴ እነ ፏድ እኮ ናችሁ። በእናትሽ ሰጂ ነይ እንሂድ። ወደድኩሽ ብል ይሆናለይ ለሰሚውስ እውነት እውነት ይመስላለይ በአንድ እይታ ወደድኩ ብል ይሆናለይ ልጠይቅህ ይህ ስሜት ዘልቃለይ ወደድኩሽ ብል ይሆናለይ ለሰሚውስ እውነት እውነት ይመስላለይ በአንድ እይታ ወደድኩ ብል ይሆናለይ ልጠይቅህ ይህ ስሜት ዘልቃለይ ቆይ እሱ ልጅ ግን ምን አርጊ ነው የሚለኝ? ምን አርግ ነው የሚለኝ? አንቺ ጋር በየቁጥር የሚቀጠቅጠኝ ልጁ ግን ያማዋል እንዴ? ቆይ አንቺ ጋር ያየው ወንድ ሁሉ ለምን እንደሚቀጠቅጠው እና እንዲያውም ራሱን ጠይቀዋለን። ቆይ አንተ ግን ያበዛው አልመሰለ? ለምንድን ወንዶቹን የምትመታቸው? ምን አርጉ ነው የምትላቸው? ያበዛው አልመሰለ? በመናቤ ምስላ የኔ ብትሆን ብዬ ልላት አርጎ ፈጥሮሽ ጾም መሳይ አላመንኩም በእውነትሽን ሳይ ነይስ አላስተባብልም ሰው ያየው ካይኔ እውነቱን ብለሽ ሴትዮ እና እንዲያውም ምን ይሻለኛል ነይስ ነገር ባይን ይገባል። ኧረ ቢያንስ ደብተርሽን ውሰጂ። ነይንድረስ ካድማስ ወዲያ አይልባችን ይብራንና ነይንጥፋ እንሻገር አላማረም የኛ ነገር ነይንሂድ ፍቅር አለን የሚያነሳ ነይንሂድ እንነሳ። የት ነው ያለው? አይውታች የት ነው ታች ነው? አዎ ይሄን እድል ተጠቅመሽ ጠበርኪው። በአንድ ቀን ገባላት ግን በቃ ይቅናሽ በሉኝ። ይቅናሽ በልሽ። ፈሶ በከተማው ያንቺ ልብ ያገኝ ሰው ዋለ በጎዳናው ታዲያ ማነው ያገር ሰው የታለ ምንለው የታለ ምንለው ወጋወት ወጋካል ነፍስህን ቅድም ኬሚስትሪ ተማርነው አልገባኝ ማታስረዳኝ? አውጪ ላስረዳሽ። ኦ ቴንክ ዩ በሰጠው ፍቅር ልቤ ተማጥኖ ሽመት ንግስናውን አላውቅበት ብሎ ገባሽ? እሺ አንቺ ደግሞ አስረጂ። ለመማር አልመጣሽም? አንቺ ያራዳ ልጅ ምን እሺ ትቶሽ ሄዶ አግማጣው ተጎዳው ሰው እንዴ ምን ሆነም ታለቅሰው? ተዋት እባክሽ እንዴ እቺን የመሰለች ልጅ ተወትላለህ እንዴ? መኖሪ ምወደውን ሰው ሳጣው የራሴ ስቀር ብቻዬ ምን ሆነሽ ነው? በጣም ነው የከፋኝ። ልትነግሪኝ ትችያለሽ? የሚፈልገኝም ሆነ የሚወደኝ ሰው የለም። በጣም ብቸኛ ነኝ። እንዴ ከዚህ በኋላ ግን እንደዚህ ስትይ እንዳልሰማሽ። እኔ ከጎንሽ ነኝ እንጂ። እውነትህን ነው። አንተን አያሳጣኝ አንተን ክፉ አያሳየኝ በቃ ጓደኞቼ እየጠበቁኝ ስለሆነ በኋላ እንገናኛለን እንጂ ባይ። አንተን አያሳጣኝ ገና ከጅምሩ ሲገርሰኝ እያሮጠ ካንቺ ደጃፍ ሲመለሰኝ ያስገባኛል ልብሽ ምንም ሳይል ያቀፈ
በልብሽ በልቤ ያለው ፍቅር ጽናት ስንት ዘመንን የሚያሻግር የያዝኩት ደፍሬ ያንታኝ የኔ ይሁን ያላልኩ ልቤን አንድ ነገር እጅግ አሳስሮታል ካንተ ጎል አይደለም ልቤን ቀን ሰብሮታል መሬት ማይነካኝ አየር ላይ ነካኝ ባቢ ፍቅር አማላይ ነገር አሰማሪ ከኔ በላይ ማነው ፍየል ፎክር አይ ዛሬ በቃችን አተረኛ ክፉ አይን ላይ ወደቀች። አሁን ሰው ውስጥ እኔ የሚይዘው ብቻ እንደሚያምራችሁ ለምን ገዝተው ነው የማይበሉት እንዴ? ትሪቴን አንጥፎ ከመሬት ጣለ ምን ይሆንክ ነው አንተ እያለሁ አንቺ አይደብርሽም እንዴ ብቻሽን ስትፈይ? ምን አገባ በገዛ ብለ እና ትቆጫ አንተ እኮ ነው የምታናደኝ። በቃ ይቅርታሽ እንብላ ብለን ፍንድነዋደደ አንደኛዬ የልቤ መድረሻ በቃ ስልኳን ተቀበላት። በቃ በላት ማለት ነው። ልጁ ሲጀመር ሰይጣን እኮ ነው። አልተወሽም እኔ ረግሻለሁ እወድሻለሁ ኧረ ቢያንስ ቅጣቱን አቅልልኝ። አይሆንም ብዬሻለሁ። ታይ ስወድሽ እዛ ጋር ከተቀመጡ ወንዶች መሀል ላይ ያለውን ሳሚ እንዴ እሺ ባይለኝስ? እምቢ ካልሽ ሌላ ቅጣት ትቀጫለሽ። من لنا على وخلنا حبحتي نجمر يا دفنا تمامي عندي سمر እሺ ንቂያቺ አንቺ ባንዴ መጥሽ ለሳብ መስጠት ያታፍሪም እንዴ? ምን አይነት አይናውጣ ናት? ኑ እንሂድ። እቺን ያዣት። ለማንኛውም እንጋይ ክብር ዓለም ሌላ መስሎም ብዙ ኖሮ እንዴት አድርጎሻል አላለ እንሂድ። ኧረ እንዴት ሲዞሻል አንቺ ልጅ ግን እንዳታስደበድብኝ። ድሮ ነሽ ሆይ እያየ ነው ጉድ ከሌላ ሰማይሽ ለማመን ይከብደኛል አፍቀርሽኝና ሳስበውና አያት ያላንተ ደስተኛ ትመስላለች። ወደኛ እያየ አዎ እያየ ነው። አይሆንም ብላለሁ ቀፈኝ ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ይመስለኝ ነበረ ገና ያኔ ሳቅሽ። ኧረ ተረጋጋ አንተ ምን ሆነህ ነው? ሄደህ ሳትጎርሹ እኔማ ስላንተ ሁሉን ተወውና ደህና ነህ ሆይ አንተ? ምን ለማድረግ እየሞከርሽ ነው? ስላንተ ምን አገባህ? ጧት ማስበው ማስመሰል አይሰለችሽም? ምን ነው ቀና እንዴ? እንኳን ደስ ያለሽ። አውቀንቻለሁ። አትርሳኝ ዛሬም አትርሳኝ እኔ ታግዬ አንተ አሸነፍከኝ ጉልበቴ እስኪዝል አብረከረ ይኸውልሽ ልጁ በዚህ ሁኔታው ከቀጠለ አናትሽ ላይ ነው የሚወጣው። አንድ ነገር በይ። እንዲያውም ዛሬ ሄደን ልክ ነገር የሆነ መመጣው ና እንሂድ። ስለኔ ስሜት ትንሽ ተረተ ትለኛጣው ኧረ ሳትጎርሳ መጣችልህ። እኔም አለው ሳስብ ሳለም ሁሌ ስላንተ አትራቅ እባክህ። ምን ለማድረግ እየሞከርክ ነው? ትሰማኛለህ? ሁለተኛ አጠገቤ እንዳደርስ እሺ? እንዴ አይጠራኝም እንዴ? እየሆነ ነው መሰል። እሺ አሁን ቆይ ምን አርጋሃት ነው? ተዋት እባክህ ትመለሳለች። ይወጣነው መሰል ተተኩ እንደሷ ሰንታ ተቃ ጭራሽ እንኳን አታስቆመኝ። ረምላ
ፍቅር የገባት ልታይ ድሮም ልጅቷ የራሷ ጉዳይ የኔ መከፋት መላመዳለው ኡፍ ከሰማኝ ስማኝ እኔ ያሙኛል። እየሰማሁሽ ነው። ቻን መናፈቅ ምንድነው ምክንያቱ? የውሻ ልጅ ትሰማለህ? ሁለተኛ ባይ ሄደልሃለሁ። እሺ አስጠንኝ ብሎኝ ረበሸኝ እና ደህና ነሽ? ፊትሽ ልክ አይደለም። አረ ትንሽ አሙኛል እባክህ። አይዞሽ በቃ ፈጣሪ ይማርሽ። ካላስቸገርኩ ትንሽ አረፍ ልበል። ፍርሃት ደርሶ ይነክስ በላይ ላይ መረሱልኝ አተነ በድቢያዘው ያንታረቁ ሰዎች ወዲያው ብተው ይስመርልኝ ፍቅሬ እውነት ይሁን ይቀበለኝ ልፍቅ ያንተ ልኩን በቃ በዚሁ ከቀጠልኩ ወንድሜ ይገለኛል። ለምን የተፈጠረውን ተረጋግተሽ አታስረጂውም? ትሰማኛለህ? የአሳይመንት እስከዛሬ በአንተ ምክንያት ቆይቶ ዛሬ አልቀበልኝ ይበልና እገልሃለሁ። አረ ችግር የለውም ይቀበለናል። ና እባክህ ወደዛ። ነገር እኮ አንቺ እንደምታስቢው ቀላል አይደለም። ቆይ አንቺ ለምን አትረጋጊም? እንዴት ነው የምረጋጋው? እንዴት? ወይኔ ጉዴ! አንቺ ያምሻል እንዴ? ስንት ሳምንት እንደነፈንበት ታውቂያለሽ? እንደ ቀልድ ትደፍበታለሽ እንዴ? ተዋት በቃ አንተ ፍታ። ወይኔ ይቅርታ፣ በድንገት ነው። እሺ አረ ችግር የለውም ትላለህ እንዴ? ቅድም ስጫውብኝ አልነበር እንዴ? ሂድ በቃ ወደዛ፣ እዛ ጠብቀኝ። ሂድ ወደዛ። ከበሰበሰ በኋላ ነው የምትሰጠኝ። ችግር የለውም እሺ፣ ምንም ማለት አይደለም። ግን በጣም ይቅርታ እሺ። አረ ችግር የለውም። እላለው በናፍቆት ታምሜ ሊመሽ ነው። ልጁ ሳይወድሽ አይቀርም። ሂጂ አትቀልጅብኝ። አንተ ግን የምርህን ነው? አረ ልጅቷ ትለኛለህ የመላጣ ልጅ አንተ ባቢ አቤት። ቶሎ አትወጣም እንዴ? ጓደኛ እየጠበቀ እኮ ነው። ባቢ ይሽፈና ጨርሻለሁ እኮ መጣሁ። ደሙ ምን ፈለክ? ዛሬ ከክላስ በኋላ ከጓደኞቼ ጋር ስለምዝናና ትንሽ ገንዘብ ፈልጌ ነበር። ትሰማኛለህ? መዝናናት ብሎ ነገር የለም። ክላስ እንደጨረስክ ቀጥ ብሎ ወደ ቤት ትመጣለህ። አንተ ባቢ ና ተመለስ። ታውቃለህ እናትም አባትም እንደሌለ የሚረዳን ሰው እንኳን የለም። ስለዚህ ትልቅ ደረጃ ደርሰህ ላይ ይፈልጋል። እንዲገፋ ስለማልፈልግ ብቻ ነው። ያዘኝ ደሞ አምሽተን አሉ ትሪ ሳይሰቀል ደርሳለሁ። አሁን እኮ ግን ጊዜው አይደለም። በቃ መናገር አለብሽ። እንደውም መጣ። ወደኛ እየመጣ ነው አይደለም ግን ጠራዋለሁ። ባቢ ይሄን ውሻን ይይዝልሻለሁ ያልኩሽን አድርጊ። የምታወራህ ነገር አለ። እሺ ይሄ ውሻ ኪራዬ ና ማፈልግህ ነው። እንዳትለየኝ እፈልጋለሁ ሆነልኝ ለከጎኔ ምንድን ነበር የምትነግሪኝ? በጣም ናፍቀኸኝ ነበር። ደግሞ ከረባት ተፈቷል። ለዚህ ነው የጠራሽ? ደግሞ እኮ በጣም እንደምወድሽ ታውቃለህ። ላስተካክል ብዬ እኮ። አመሰግናለሁ። እሺ እንደ ባህር ድልድይ ሆነ ስታሻግር አንተ የሆነ ተወጅኛለሽ። ሂድ ወደዛ። ምን ይመስላል? ከቸራም ስጦታዬ
ባለፈው በርዝደል ላይ የለበሰችውን ልብስ አይታችሁታል? በዛ ፊት ላይ የተቀባችሁት ሜካፕ አይታችሁታል? ሌላ ታሪክ። ይሃት ዛሬ ደግሞ እንዴት እንዳማረባት ቴክስት ላድርግላት። ሰው ከኔ ውበት ኩንድናሽ በምን ይለካ በማንተር ዛሬ ደግሞ በጣም አምሮብሻል። ማሬ 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 አሳስቃ ልቤን ሰርቃ ቀረች ምነው ከኔ ርቃ አንተ ራስህ አምሮብሃል። ዛሬ እንገናኛለን። ቶጣም ተቅፌ ብትወጣም ናፍቃኝ እረፍት ላይ በጀርባ በኩል እንገናኛለን። በጣም እንጂ በጣም እረፍት ላይ በጀርባ በኩል እንገናኝ። እንዴ ማን ነው? ባቢ ነው። በአንተ ቴክስት የቀለዱባት ነው መሰለኝ። ለኛ እንደማትወጂን ትነግሪኛለሽ፣ አንቺ እዚህ ትጀነጅኝልኛለሽ። ጭራሽ በእረፍት ሰዓት ትቀጣጠሪያለሽ? በቃ ወደዋለሁ። ገብተልቤ ውስጥ ኖርበት እንጂ ከልጋ የለህምና ሳይሰወራ ስጫወቱ ይመቻችሁ። እንዳትለየኝ እፈልጋለሁ ሆነልኝ ከጎኔ። አንተ ግን ለምንድን ነው ያቺ ልጅ የተውካት? እባክህ ቆንጆ ነበረች እኮ ግን ምን ተፈጠረ መሰለህ? እንዴት ነሽ? ናፍቀሽኝ ነበር። እኔ ለራሱ እንዴት እንደናፈቀኝ ታውቂያለሽ እንዴት ከወራው ውስጥ ሰው ያውቃል ላንተ ጄል መስጠት ሚዜ ነሽ። በቃ ሰኞ እንገናኛለን። ሰኞ እንገናኛለን። በቃ እንዳልኩሽ አድርጊ። በቃ ሲመጣ ሌላ ሴት ካንደየው አድርጊ ፕራንክ እናደርገዋለን። ግን መጠርጠር የለበትም። ያንተኛል ሳሳለኔ ሆሄ ፊደላት ሰዋሰው ከኔ ጉዱን አያውቅ መጣልሽ። በምን ይለካ እሰራለታለሁ። ማንተርችሽ ምን ቢርካ ማሬ 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 ምን ተፈጠረ? ኧረ በእናትህ ትናንትና መንገድ ለመንገድ ሴት ከስትጃጀለ ያየው መሰል እንዴ? የምን ሴት? ኧረ እባክህ አንተ ነው አይናችንም ምናምን። እናቴ ደግሞ በጣም ውሸታም ናችሁ። ውጭ ላይ እኮ አይደለም በዚህ በቧንቧ በኩል ነው ሲስማት ያየሁት። ጭራሽ እውነት ነው? ኧረ እንደምታስቢው እኮ አይደለም። እንዳታምኚው። እንደውም ውጭ ላይ ለራሱ አድርጎት ሊሆን ይችላል። ዋሻው አንተ ውሻ። መሄድህን እንጂ መቅረትህን አላምነው። አይ ቆማለህ። ዛሬም ተታሄደ ትሄድ ነው። እሱ ጊዜም አለፈ። ጠብቀኝ፣ አብረን ነው የምንሄደው። የኔ ውድ ደህና ነሽ? ደህና ነኝ። ትላንት ሰፈር መጥቼ አጣሁ። ይሆናል። መልካም ቀን። በቃ ማለት እንደስከ ዛሬው አቅፋኝ ወደ ቤት እየተሳሳቅን አንሄድም? እሱ ጊዜም አለፈ። ሳቂንና ቅፌን በሌላ ስተኪው። ይቅርታ እኮ ጠይቄ ተስማማን። እንዴት ባለፈ ነገር ትወቅሰኛለህ? በቃ እርሳው። እየሞከርኩ ነው። በሌላ ቅፍ መሞቅሽን ለመርሳት እየሞከርኩ ነው። እንደ ድሮአችን ለመሆን እየሞከርኩ ነው፣ ግን አልቻልኩም። ለሱም በጣም ይቅርታ። ግን እኮ እንደማትተወኝ ቃል ገብተህልኝ ነበር ነው። እንፍጠን፣ በር ሳይዘጋብን። ቢዘጋስ ምን ችግር አለው? ምንድን ነው? የኔ ወድ ዛሬ አንድ ጥያቄ ልጠይቅህ ነበር። ሰዓት እየረፈደ ነው። እሺ ቶሎ ጠይቂ። መጀመሪያ እምቢ እንደማትለኝ ቃል ግባልኝ። ኡፍ አንቺ ደግሞ እሺ በለኝ። ምን አይነት አበሳ ውስጥ ነው የገባሁት? እሺ ምንድን ነው? ዛሬ ክላስ መቅጣት ፈልጋለሁ። ሴትዮ ምንድን ነው የምታወሪው? ቃል ገብተህልኛል እምቢ እንደማትለኝ። አንቺ ልጅ ባታበዡ ነው የሚሻልሽ። እሺ ፈቅጃለሁ፣ መሄድ ትችያለሽ። የስ እኔን ግን ልቀቂኝ፣ ትምህርት ልማርበት። እንዴ እኔ ብቻዬንም አልቀጣም፣ አብረኝ ትመጣለህ።
ተይ እንጂ እባክሽ። ምክንያቱም ንግስት ያለ ጠባቂዋ ስለማትጓዝ የኔ ሴት ቀበጥ የዋህ የኔ ሴት ሳክራ ጀሞ የዛሬ ፈተና ግን በጣም ነው ያሳሰበኝ። እኔ ለራሱ ልብ እየመታ ነው። የዛሬው ነገር በጣም አሳሳቢ ነው። አራይቶቹ ምንም ያሳስብ ነገር የለም። የሚያጽናናን ሳይሆን ፈተና የሚያሰራን ነው የምንፈልገው። አረች ልጅ አንድ ነገር በላት በማይቀለል ሰዓት ትቀልጃለሽ እንዴ? እኔም እኮ የምሬን ነው፣ እየቀለድኩ አይደለም። እባክህ እናንተ ትቀልዳላችሁ እንዴ? እኔ በ3 ትምህርት ወድቄያለሁ። በአሁኑ ከወደኩ ስለማላልፍ አልማርም። እንዴት እንደዚህ ልትይቻለሽ? አላመናችሁኝማ። አቦንጭ እኮ ትለያለሽ። በእናትሽ እንዴት ተጨነቀኝ ነበር። ይስ ምን ይሄ ብቻ? እኔ አላምንም። ሌላም አለ። አያልፍም ይሉሃል፣ ያጣጥሉሃል ሞራል አቢግ አንዱ አወንዳ አቢግ ራሴን ሆኜ መኖር። አንተ ትምህርት ቤቱ በአንድ ውስጥ ተቀይሮ የለ እንዴ? እባክህ አታሰፋፋ። ምን የተቀየረ ነገር አለ? እባክህ ከዚህ በላይ እንዴት ታዘብኩት ይሄ እንዴ? ረምላ እባክህ አንተ ከተውካት በኋላ ሁሌ እዚህ ቦታ እየተቀመጠች ማዘኑን ነው ስራዋ። ላናግራት ይገባል። እባክህ የተፈጠረውን ላትቀይረው፣ ክፍሏን አትነካከው። Too much to take, these memories end in tragedy. And all of these ለምን መጣ? ሁሌ እዚህ ቦታ ተቀምጠሽ እንደምታለቅሽ ሰማሁ። ምን ላድርግ ብለህ ነው? የምወደው ሰው ከጠላቴ ጎን ሆኖ ሲከዳኝ ከድቶኛል ብለሽ ያሰብሽው ሰው ምናልባት የራሱ ምክንያት ቢኖረውስ? የትኛው ምክንያት ነው ፍቅርን አስተቶ ሊያስገድም ይችላል? የኔ ውድ ደሞ እዚች ጋር ትሰራለህ? ሂድ አታስጠብቃት። ቢያንስ ምክንያቴን እንኳን አትጠይቂኝ። አንተ ሸንሻለሁ ብለኸኛል ነበር እንዴ? ና እንሂድ እንጂ። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውድ ምክንያትህንም አየሁት። ደህና ይግጠምህ ደህና ሰንብት ልበለይም ሰል ዞሬ ልቤም ቢጎዳም እዳዱ ብዳ በላይ ወር ገደኛ ነው ልብሽ ይናውቃል። እሺ ዛሬስ ምን አደረኩ? ሁለተኛ እንዳትነካኝ። ቆይ ለምን ያጠፋሁትን አትናገሪ? ስለዚህ ነገር ልታስረዳኝ ትችላለህ? አይኔ ካላይ ያላምንም ብዬ እንጂ ባቢ አንድ ጊዜ ስልክ ታስደውለኛለህ? እሺ ግን መምህር እንደይሽ ፈርቼ እንጂ እንዳለቅሽ አንቺ ውሻ አገኘሁሽ። ባቢ አመሰግናለሁ። ችግር የለውም። ረምላን ሰላም በልልኝ። Somewhere in another galaxy. Too much to take, these memories ending. ምን ነው አይነ ፈጠጠ? በእንደለመድከው ድራማን ጀምር። ስለምን ድራማ ነው የምታወሪው ረምላ? ባቢ እኮ ነው። እንዲህ ዝም ብለሽ ታምኛለሽ? እሺ ባቢ ነብይ መጥፎ ወሬዎችን ሁሉ አለፍኩ። እሺ ባቢ ነብይ ስላንተ መጥፎ ሲያወሩኝ ሰድቤ አባረርኳቸው። እንዴት ባይኔ ያየሁትን ልትዋሽ ትሞክራለህ? አንድ ጊዜ ብቻ የተፈጠረውን ላስረዳሽ። ምንም ብትል አልሰማ። በቃሽ። እኔ ስለማን ብዬ ነው ያለ ጓደኛ የቀረሁት? ማንም ብዬ ነው ሁሌ ከስርሽ ማልጠፋው? ቢገባሽ ስለወደድኩሽ እንጂ ካንቺ ምንም ፈልጌ አይደለም። ቆይ እኔ አንቺ እንድታምኚኝ ምን ላድርግ? እኔ አንቺን ለማስደሰት ከላይ ታች እላለሁ፣ አንቺ ግን ከኔ ለመራቅ አንድ ሰበብ ነበር ስትፈልጊ የነበረው። በቃ ይቅርታ ላምን ይገባ ነበር። እውነቱን ልትረጂኝ እንጂ ላስረዳሽ አይገባም ነበር። እሺ ይቅርታ አልኩህ እኮ። ይቅርታሽ ሳይሆን እምነትሽ ነበር የሚያስፈልገኝ። እንዴት ያለ ብልዴት ልቤ ሲነድ ዋለ
ተላላ እንደኔ ማናለ ጀምር ተናገር በእናታችሁ ለትምህርት ቤት የምከፍለው ብር ነው። ዝም ብለሽ አምጪ። በእናታችሁ ትይላችሁ አንቺ ልጅ ዝም ብለሽ አምጪ። በጥፊ እንዳለሽ ለምናችሁ ባካችሁ ልቀቁ። እጅሽ ልቀቂ ብዬሻለሁ። ሲበራክተው ይጥፋ ዝምታ ስማና ሁላችሁም ልቀቁት። ዘፈልስ ፈንልሽ ልቀምልሽ እስኪ ማነህ ደግሞ አንተ? ላስረክብሽ እንጂ እሱን አትልቀቃት እናሳይሃለሁ። አጀፍቅም እና የቁንጅና መደብ ወለላ አንቺ ሂጂ። ፈጣለም ባህር አንቺን መሳይ የለም አንቺ ሰው ሀገር የማለዳ አበባ የሰዓት ቀጤማ እጥን እንደ ከርቤ እምር እንደ ሸማ ሁሌ አውደ ዓመት ነው አንቺ ካለሽማ። ባክ ቱ ቴምፖ አሁን መጀመር እንችላለን። ባክ ቱ ቴምፖ ባክ ቱ ቴምፖ ወንድ ልጅ አንድም ሲከፈት አንድም ሩጦ ሲያምር ተፈጠረ። ባክሽ ሁለቱም መትቻቸው አንዱን ልጨምረው ስል ፖሊስ አይመጣብኝ መሰለሽ? እና በጣም ጎዳቸው። ባክሽ ምንም አልሆኑ። ወይኔ ጉዴ ተመልሰው መጡ። አሁን ግን በእጅ ስበብ ከሚሆኑ እናመልጠን ይሻላል። በረዲጋ እነሱን ተዋቸው ያራዳ ልጅ ናቸው። ሰላምና ፍቅር መለያ አርማቸው። ክፋ ምቀኝነት የለም በውስጣቸው አንድ ነው ልባቸው።